ዋትስአፕ ማ ፋሚሊ ዋትስአፕ እንዴት ናችሁ? እንዴት ተከረመለት ወይ? ሰላም ናችሁ ወይ? እንዴት ናችሁ? እኔ በጣም ደህና ነኝ። ኢድ እንዴት ነበር? አፉ በሉኝ። ባለፈው ሳምንት በዓል ስለነበር ነው ያልሰራሁላችሁ። ዛሬ ተመልሰናል። እንዴት ነው የትሬኒንግ ሳምንታችሁ? እንዴት ነበረ? በጣም አሪፍ ነበር ወይ? ዛሬም በአናሊሲስ መጥቼላችኋለሁ። ቀጣይ ሳምንት የራሴን ኤክስፔክቴሽን ማለት ነው ልነግራችሁ የራሴን እናንተንም ኮሜንት ላይ አስቀምጡልኝ። ምን እንደምታስቡ ቀጣይ ሳምንት ጎልድን ባይ ነው ወይስ እንትን ነው? እኔ ኒውስ ብዙ አላየሁም ዛሬ። ከኒውስም አንጻር እናየዋለን እና ስንጀምር ማለት ነው ወደ ጉዳያችን እንግባና ባለፈው ሳምንት የወሰድኩት አንድ ትሬድ ነበር። እዚህ ጋር ይታያችኋል። ይሄኛውን ትሬድ ባለፈው ሳምንት ነበር የወሰድኩት። ባለፈው ሳምንት የወሰድኩት አንድ ትሬድ ነበር። ይሄኛውን ትሬድ ማለት ነው። እዚህ ጋር ይሄኛው ማለት ሐሙስ ዕለት ነው። ሐሙስ ከ10 ሰዓት በኋላ እዚህ ጋር አንድ እንትን ነበረ ኒውስ ነበር። ይሄኛው እኔ ባለፈው ሳምንት ምንም ማርኬትም አላየሁም ነበረ። ብቻ እንዲያየሁት ነበር። ምንም ትሬድ አልወሰድኩም። ይችኛዋ ነው ዓርብ ዕለት ይችኛዋን አንድ ወስጄ ነበር። ከዛ በተረፈ እዚህ ጋር አንድ ኒውስ ነበረ። እችኛዋ በኒውስ ምክንያት ወጣ። እዚህ ጋር እችኛዋን መግባት ይችል ነበር። አያችሁት? ይሄንን ከባለፈው ሳምንት እንጀምር ብዬ ነው። ከዛ ወደ ቀጣይ ሳምንት እንገባለን። አያችሁት? እዚህ ጋር ኤምኤስኤስ ሰጠ፣ ተመቶ ድጋሚ ሪቴስት አደረገ። እዚህ ጋር ወጣ። በጣም ሲምፕል ሎጂክ ነው የሚጠቀመው ኤምኤስኤስ። ከዛ በኋላ ሪቴስት ይወጣል። እዚህ ጋርም ድጋሚ አያችሁት? እዚህ ጋር ኤምኤስኤስ ሰጠ፣ መጣ፣ ድጋሚ ይሄን ጠጣ፣ ወጣ። በጣም በቃ ሲምፕል ነው ሎጂኩ። እዚህ ድረስ መጣ፣ ጠጣ፣ ወጣ፣ ሪቴስት ወጣ፣ ሪቴስት ወጣ። እዚህ ጋርም ይሄውና ሶስተኛ ዓርብ ዕለት ነው መጣ። እዚህ ጋር ኤምኤስኤስ መጀመሪያ ከፎርዋርድ ጀምሬ ላሳያችሁ። አያችሁ? እዚህ ጋር ሬዚስታንስ ነበር አንድ ከዚህ በፊት ሬዚስታንስ ነበረ ማለት ነው። ሬዚስታንስ ነበር። አሁን ምን ይሆናል? ሰፖርት ይሆናል ማለት ነው። ሬዚስታንሱን እዚህ ጋር ሰበረውና ወረደ፣ ፓምፕ አድርጎ ወረደ። ከዛ በኋላ ኒውስ ነበር። ድጋሚ መጥቶ እዚህ ጋር ኮንሶሊዴት ማድረግ ጀመረ ማለት ነው። ፎርዋርድ ላይ ኮንሶሊዴት ካደረገ በኋላ ሰብሮት 15 ሚኒት ላይ ኤምኤስኤስ ይሰጣል። ሰብሮት 15 ሚኒት ላይ እዚህ ጋር ኤምኤስኤስ ሲሰጠኝ ድጋሚ መጥቶ ሪቴስት ሲያደርግ ገባሁት። ከዛ በኋላ እዚህ እስከ ስዊንግ ሃዩ ድረስ እዚህ ድረስ ያደረኩበት ምክንያት እዚህ ጋር ኤፍጂ ነበረች። እሷ ድረስ ሙሉ ይሁን ብዬ ነው። ደግሞ ማቭን ላይም ስለሆነ በስፕሪድ እንትን ከሚለኝ ብዬ ነው። ወደ ቀጣይ ሳምንት ትገባላችሁ። ይህ ባለፈው የወሰድኩት ትሬድ ነው። ወደ $70 ነው። በ0.01 አንድ እንትን ብቻ ነበር፣ አንድ ትሬድ ብቻ ነበር የገባሁት። $70 ሰጥቶኛል። 76 አካባቢ አይገዝ እና ወደ ቀጣይ ሳምንት ኤክስፔክቴሽን ስገባ ዶናልድ ትራምፕ ዲል አለ ተብሎ ነበረ ቀጥ ብሎ የወጣው ዲል አረጉ ተብሎ። ከዛ አሁን ደግሞ ድጋሚ ኒኩለር እንትኗን ምናምን እያለ ነው እና ኢራን የምትስማማ ስለማይመስለኝ ድጋሚ ድሮፕ ያደርጋል። እንትን ራሱ $87 ታች ወርዶ ነበር። ኦይል ራሱ በጣም የሚገርም ነገር ተፈጥሮ ነበር። ብቻ አሁን ኢራን የምትስማማ አይመስለኝም። በተስማሙ አለማችን ሰላም ብትሆን በጣም ደስተኛ ነኝ። ግን የሚሆን እየመሰለኝ ስላልሆነ አሁን ከሆነ እዚህ ጋር ስዊንግ ሃይ ወስዶ ድጋሚ ወርዷል እና እዚህ ጋር እንትን ራሽ ማድረግ የለብንም ማርኬቱን። እዚህ ጋር ፌር ቫልዩ ጋፑን ወስዷል፣ እየወጣ ነው። በጣም እንትን ስኪል ነው የምንጠብቀው ማለት ነው። እዚህ ጋር የነበረ ፌር ቫልዩ ጋፑ ሞልቷል። እዚህ ጋር አንድ ሊኩዊዲቲ ያለ እሱን ወስዶታል። ስዊንግ ሃይ ወስዷል። ወደታችም ሊወርድ ይችላል። አሁን መጥቶ እዚህ ጋር ኤምኤስኤስ ከሰጠኝ እኔ ሴል ነው የምገባው። እዚህ ድረስ ጠብቀዋለሁ። እዚህ ድረስ ከሰጠኝ በጣም ሲምፕል እንትን ነው። እመጣለሁ እንደዚህ ታች ድረስ ማለት ነው። አሁን ጥሎት የመጣው እንዳለ ማርኬቱን ኮሬክሽን ማለት ነው። ታች ድረስ ጠብቀዋለሁ። እዚህ ድረስ ይዘዋለሁ። ባለፈው ሳምንት አንድ ትሬድ ነበር የወሰድኩት ብያቸዋለሁ። ይሄኛው ትሬድ ብቻ ነው። በዓልም ስለነበር ብዙ እንትን አላልኩም።
እዚህ ድረስ ነው የምጠብቀው፣ እዚህኛው ድረስ ኤፍጂ ድረስ ማለት ነው። እዚህ ጋር ጥሎት ከመጣ በኋላ ሪቴስት አላደረግም። ለዛ ይሄኛው ሪቴስት እጠብቃለሁ። አሁን ጎል ኤክስፔክቴሽን ሴል ከሆነ ማለት ነው። ከተስማሙ ደግሞ እዚህ ጋር መጥቶ ይሄኛውን ስዊንግ ይወስዷል። እዛ 4 ሃወር ላይ ሄደን ስናይ ከላይ ጀምሬ ላስረዳችሁ። ሶሪ መጥቷል። ይሄኛው እዚህ ጋር በዊኪ ዘጋውን ማለት ነው። ባይ ከሆነ ከተስማሙ ማሆን ዋናው ኒውሱ ነው። እዚህ ጋር ሰፖርት አለ፣ ሬዚስታንስ አለ። ሶሪ እዚህ ጋር ያለውን ሬዚስታንስ እንጣለ። እዚህ ጋር ያለው ሬዚስታንስ ሰብሮ ማርኬት እዚህ ጋር ያለው ሬዚስታንስ በቦዲ ከሰበረው በኋላ መቶ ሪቴስት ሲያደርግ 15 ሚኒት ወይ 30 ሚኒት ወይ 1 ሃወር ላይ መቶ እዚህ ጋር ያለውን ሪቴስት ካረገ በኋላ ድረስ ጠብቀዋለሁ። ሪቴስት ካረገ በኋላ እዚህኛው ድረስ ነው የምጠብቀው። በጣም አሁን ይሄ እንትምለው ይሄኛው ነው በጣም የምጠብቀው። ግን ካልተስማሙ ደግሞ ይሄኛውን እንትን ማለት አለበት ወይ እዚህ ድረስ ይሄኛውን ሪቴስት አላረገም። እዚህ ጋር ኢፊጁን አልሞላም። ሶሪ እዚህ ጋር ያለውን ኢፊጂ አልሞላም። እዚህ ጋር ያለውን ኢፊጂ አልሞላም። እዚህ ጋር ያለውንም እቺኛዋንም ቦታ እንትን አላረገም፣ ኮሬክት አላረገውም። እዚህ ድረስ እዚህኛው እቺኛዋ ሚቲጌት ያልተደረገች ኦርደር ብሎክ አለች እዚህ ጋር እዚህኛው ድረስ ማለት ነው። ሚቲጌሽን ብሎክ አይ ዶንት ኖ ባይዞ እንትን ላይ ፎከስ አታርጉ እሺ። አሁን እቺኛዋም እንትን መደረግ አለባት። ግን አሁን ወደ ላይ ስለሆነ ኮሬክሽን ቢታረቁ አለማችን ሰላም ብትሆን ይሄኛውን በቦዲ ከሰበረው በኋላ ሪቴስት አድርጎት እዚህኛው ድረስ ጠብቀዋል። እዚህ ድረስ መምጣት አለበት ግዴታ ነው። መቶ ሪቴስት እንትን አላረግ ግዴታ እንኳን አይደለም፣ ማርኬት ይፈልገው ነው የሚያደርገው። ይሄኛውን መቶ ካጣፈጠው በኋላ ማለትም ከነካው በኋላ ከዛ በኋላ ደግሞ እዚህ ጋር ስዊንግ ያለ ይሄኛውን ድጋሚ እዚህ ጋር ይሄኛው ሬዚስታንስ ሰብሮት ሃየር ታይም ፍሬም ላይ ያለ እንትን ስለሆነ ይሄኛውን እንትን ካለው በኋላ ነክቶት ከወረደ መልካም፣ ካልወረደ ግን ይሄኛውን ብቻ ምላችሁ ገብቷችኋል። አሁን መጀመሪያ የምፈልገው እዚህ ጋር ያለውን ኤምኤስኤስ ነው። ይሄኛውን ሰፖርት ሰብሮ ወደ ላይ መቶ ድጋሚ መንካት አለበት። አሁን ግን ይሄኛውን ሰፖርቱን ነክቶ ወደታች እየወረደ ነው። ዚስ ሚንስ እዚህ ጋር ያለውን እንትን ኤምኤስኤስ ከሰጠን በኋላ ድጋሚ መቶ ሪቴስት ሲያደርግ እዚህኛው ድረስ እንገባዋለን። ፈርስ ኢታፕ ካልታረቁ ድጋሚ ተኩስ አቁም ምናምን ካሉ እንትኑ ከእንትን ካለ ማለት ነው ዲሉ ከተራዘመ የድረስ እንጠብቀዋለን። እዚህኛው ድረስ እዚህ ድረስ ክሊን አላረገውም ወደዚህ ሚቲጌሽን ብሎክ ድረስ ከታረቁ ከተባለ እንመጣና እዚህኛው ላይ ይሄኛውን ሰፖርቱን ከሰበር ይሄኛውን ግን ምን ላይ ነው የምንጠብቀው? እዚህ 15 ሚኒት ላይ ወይ 1 ሃወር ላይ እኔ 15 ሚኒት ላይ ነው የምጠብቀው። ግን በጣም እርግጠኛ ለመሆን 1 ሃወር ላይ ብትጠብቁት በጣም መልካም ይመስለኛል። ወይ 30 ሚኒት ላይ እዚህ ጋር አሁን ይሄኛውን መጥቶ እንደዚህ ከነካው በኋላ ጽፍላችሁ መልካም ይመስለኛል። እዚህ ጋር ይሄኛው ኢንትሪ ሌቭል ኢንትሪት ነው። እዚህ ጋር ምን ከሆነ ካልታረቁ የቱ ጋር ነው የምናረገው? እዚህ ጋር ኢንትሪያችን እናረጋለን። ይሄኛውን ኤምኤስኤስ ሰጥቶን ድጋሚ ነው ኤምኤስኤስ እዚህ ጋር ይሰጠንና ማርኬቱ መቶችኛው አፈረበ ይቅርታ ምንድነው የምናደርገው? አሜሪካና ኢራን ያለው ዲል ማለት ነው። ከዘገየ ወደዚህ መጥቶ ይሄኛውን እዚህ ጋር መጥቶ ይሄኛውን ከዚህ ይመጣላ ከዚህ ጋር መጥቶ ይሄንን እንደዚህ ሚስስ ከሰጠን በኋላ ድጋሚ መጥቶ እዚህ ጋር ዲስ ሲያደርግ ይሄኛው ምን ይሆናል? ኢንትሪ ይሆናል። ከኢንትሪ በኋላ ወደ ታች እዚህ ድረስ ነው የምንጠብቀው። እዚህ ጋር ሪቴስት ያላረገው ዞን አለ፣ እሱ ድረስ እንጠብቀዋለን ማለት ነው። እዚህ ጋር መጥቶ ይሄኛውን እንጠብቃለን። ይሄ ፈርስት ኢንትሪ ነው። ፈርስት ኢንትሪ ወይ ደግሞ ታረቁ ከተባለ ደግሞ እዚህ ጋር 4 ሃወር ላይ ያለ አደገኛ ሬዚስታንስ ዞን አለ። ይሄኛውን በቦዲ 1 ሃወር ላይ 15 ሚኒት ላይ ይሄኛውን እንዳጠብቁ። ይሄ በጣም ስትሮንግ ሬዚስታንስ ስለሆነ እንደዚህ አይነት ነገር ሊፈጠር ይችላል። ኢንጀክሽን ካንድል ምን ሊፈጠር ስለሚችል እንደዚህ መጥቶ እዚህ ጋር ይሄኛውን እዚህ ጋር ያለውን ሪቴስት አድርጎ እዚህ ጋር ጥሎት የመጣውን ብሬክ ያደረገውን ዞን ሪቴስት አድርጎ ወደ ላይ ከዞረ በኋላ እዚህ ጋር ኤምኤስኤስ ከሰጠንኛውን እንትን ሰብሮ በቦዲ ከሰበረው ድጋሚ መቶ ሪቴስት ሲያደርግ ድረስ እንገባዋለን። እዚህ 440 ድረስ ኦር ምናምን ይሄኛው በጣም ድረስ መምጣት አለበት ብዬ ማስብበት ቦታ ነው። እዚህ ጋር ያለው ሪቴስት ያላረገው ማለት ሶት የመጣውን
ዞን ኦር ቦዲ። ከዛ በኋላ አሁን ምን ይሄኛው ኢንትሪ ነው። ቲፒ ዩኒት እናደርጋለን። እዚህ ጋር ኢንትሪያችን እዚህ ጋር ነው የምትሆነው። ከዛ በኋላ ይሄ የራስ ኤክስፔክቴሽን ነው። እሺ ይሆናል ማለት አይደለም። በዚህ ፋይናንሻል አድቫይስ አይደለም። እዚህ ጋር ሴል እንትን ነው። እዚህ ጋር እንገባለን። ይሄ ድረስ እዚህኛው ድረስ እዛ እንትን ከሆነ ደግሞ ይሄ ድረስ እዚህኛው ድረስ እንጠብቃለን። 1 to 7 አካባቢ ነው። ኦልሞስት ስንት ፒፕስ መሰላችሁ? ይሄኛው ስንት ላይ ነው ያለው? 513 አካባቢ እስከ 4004 በጣም ብዙ ነው። ወደ ከመቶ ምናምን ፒፕስ በላይ ማለት ነው። ከዛ በኋላ አሁን ይሄኛውን ደግሞ መቶ ይሄ ሬዚስታንስ ሰብሮት ሙሉ ሪያሊስቲክ ይሄኛው ነው። ከላይ ያለው ቲፒ የት ነው? ቲፒ እዚህ ጋር ማለት ነው። ይሄኛው ቲፒ ይሆናል። ቲፒ ይታያል። ይሄ ቲፒ ይሆናል ማለት ነው። እዚህ ሚቲጌሽን ዞን ያለበት ጋር ይሄኛውን ለምን አሰመርኩ ካላችሁ ይሄኛውን መቶ ሪቴስት ማድረግ ስላለበት ነው። ይሄኛውን መቶ ኮሬክት ማድረግ አለበት። ይሄኛውንም መቶ ኮሬክት ማድረግ ያለበት ዞን ስለሆነ ነው። ይሄኛውና ይሄኛው ዞን ማለት ነው። ከዛ በኋላ አሁን ይሄኛውን ደግሞ ኢንትሪ ኤስኤልኤት ነው የምናደርገው። ከዚህኛዋ በላይ መቶ ሪቴስት ካደረገ በኋላ ከዚህኛዋ በላይ እዚህኛዋ ዞን በላይ ኦልሞስት 10 ፒፕስ 100 ፒፕስ አካባቢ በ0.1 እስከ $10 ምን አካባቢ ነው ሪስክ የምታደርጉት። እኔ 0.01 ነው የምጠቀመው። አካውንቲንግ መጀመሪያ ፕሮቴክሽን ይቀርማል። ይሄ ሩል ግን ያዙ እንትን ከማለት ያውና ፕሮቴክት ሰርቫይቫል ይቀድማል እና ላይኛው ድረስ ወደ ላይ ደግሞ ከሆነ ይሄኛው መቶ እዚህ ጋር ሰፖርት ነው። ይሄኛውን ሰፖርት በቦዲ ሚንስ በእንደዚህ አይነት ካንድል እንደዚህ ሙልት ባለ ካንድል ከሰበረው በኋላ እንዲህ ሙልት ባለ እንትን ከሰበረው በኋላ በቦዲ ማለት እንደዚህ ሙልት ባለ ካንድል ከሰበረው በኋላ ሪቴስት እንጠብቃለን። 1 አወር ላይ ነው የምንጠብቀው። 15 ሚኒት ላይ የምትጠብቁት ሪስክ አለው በሪጀክሽን ካንድል ሊመለስ ይችላል። ለዛ መጥቶ እዚህ ጋር ሪቴስት ካደረገው በኋላ ይሄንን ሰፖርት ሰብሮ እዚህ ላይኛው ድረስ እንጠብቀዋለን ማለት ነው። ይሄኛው ደግሞ ኢንትሪያችን የቱ ጋር ነው የሚሆነው? ኢንትሪ የሚሆነው እዚህ ጋር ሪቴስት የሚያደርግበት ቦታ ላይ ኢንትሪ ከዛ ቲፒ የት ነው? ቦርዳ ቲፒ ኤስኤላችን ደግሞ የት ነው የምትሆነው? ከዚህኛው በታች እቺኛው ምን ትሆናለች? ኤስኤል አሁን እንትን እየነገርኳችሁ ነው። ሁሉም ብቻ ነው አሁን አናሊሲስ ሰራሁት። እዚህ ድረስ ትሆናለች ማለት ነው። ይሄኛው ምን ይሆናል? ኤስኤል ከዚህኛው በታች 74 ይሄኛው ስንት ነው የሚሆነው? ሞስት ወደ 50 አካባቢ ግን ሞስት ፕሮባብሊ ሁሉ እንትን ልንል አንችልም። ይሄ ማለት 20 ምናምን በ0.01 ሪያሊስቲኩ እንደዚህ ይመስለኛል። ስለተከታተላችሁኝ በጣም አመሰግናለሁ። ሀሳብ አስተያየታችሁን ኮሜንት ላይ በጣም ማስቀመጥ፣ እኔም ማበረታታት የምትፈልጉ ከኔም ዋን ቱ ዋን መማር የምትፈልጉ ካላችሁ በዚህ ጋር የቴሌግራም አካውንቴን እና እንተኔን አስቀምጥላችኋለሁ። ስልክ ቁጥሬን፣ ቴሌግራም አካውንቴን እና እሱ ላይ ማውራት ትችላላችሁ። እኔን በጣም አመሰግናለሁ እስካሁን ስለተከታተላችሁኝ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ።